ሰላም ሰላም ውዴት እናት ቤተሰቦች እንዴት ናችሁ? እንዴት ከረማችሁ? ዛሬ ደግሞ እንግዲህ ወደ ኢትዮጵያ ልሄድ ስል የነበረኝን የጉዞ እያንዳንዱ ነገር የማስረዳችሁ ይሆናል። የመጀመሪያው ጸጉሬን መሰራት ነበረ። ጸጉሬን ተሰርቼ ይሄንን ይመስላልኝ። ቶሎ ነው የፈረሰ አልቆየም፣ ግን ዝግጅት ይሄን ይመስላል። አለባበሴ ብሄድ ነው ለብሼ የምጓዘው ማለት ነው። ስለዚህ አሁን ለመሄድ ከተዘጋጀው በኋላ እሺ አሁን ደግሞ ሻንጣዬ ይሄን ይመስላል ማለት ነው። 4 ሻንጣ ነው ይዤ የሚሄደው። አንደኛው በትርፍ ነው፣ ትርፍ ይሆንብኛል ማለት ነው። ስለዚህ እሱን ደግሞ እንዴት አድርጌ እንደማሳልፈውና ያለፈበትን መንገድ እስከምደርስ አሳያችኋለሁ። እንደምታዩተኝ ከታች ትልቅ 30 ምናምን ኪሎ አለ። ሌላው ደግሞ በኪሎ ይልክ ማለት ነው። ይሄ በእጅ ያስኩተኝ ፕሌን ውስጥ ይዤ የምገበው። እንዲሁም ደግሞ ከታች ያለው ይሄ ትርፉ ነው። ሁለቱ ከኋላ ያያችሁተኝ። እሺ ጉዞ ጀምረናል። አሁን እንግዲህ እየሄድን ነው ወደ ኤርፖርት፣ ወደ ዱባይ ኤርፖርት እየሄድን ነው። በዱባይ ኤርፖርት አድርጌ ነው መንገዱን የሚሄደው ማለት ነው። እንግዲህ ይሄን ይመስላል። ከመሸ ነው በረራችን፣ ፍላይታችን። ስለዚህ እስኪ ከወደዳችሁት በቅደም ተከተል የነበርኩበትን አሳያቸዋለሁ ማለት ነው። ከኋላ ላይ ደግሞ ያው እንዴት እንደነበር መልሼ የጸጉሬን ነገር እስኪ እንዲሁ እናስታውሳት ብዬ ነው። ጉዟችን ይሄን ይመስላል። ከደረስኩኝ በኋላ ደግሞ ያለውን አሳያቸዋለሁ።